ሰላም የመላቲው ቤተሰቦች፣ ስልካችሁ ሳታውቋቸው መረጃ ቢሰረቅስ? ዛሬ በክፍል 3 የምናየው እጅግ አደገኛ ስለሆኑት የስፓይ አፕስ ወይም ሰላይ አፖች ነው። እነዚህ አፖች ስልካችሁ ላይ ተደብቀው የባንክ መረጃችሁን፣ ፎቶቻችሁን እና ድምፆቻችሁን ሊሰርቁ ይችላሉ። ዛሬ እነዚህን አፖች የምናገኝባቸው 3 ወሳኝ ደረጃዎች አሳያችኋል። ደረጃ 1 ስምና አርማ የሌላቸው። መጀመሪያ ወደ ስልካችሁ ሴቲንግ ትገባል። ወደ ሴቲንጉ ማለት ነው። ሴቲንግ ውስጥ ትገባና ምን የሚለውን ተነካላችሁ? አፕ የሚላል አፕስ ያው ከዛን ኦል አፕስ የሚላል እዚህ ውስጥ ትገቡና በስልካችሁ ያሉትን አፖች ታያላችሁ ስልካችሁ ውስጥ። ስለዚህ እዚህ ዝርዝር ውስጥ አሁን ማሳያችሁ ውስጥ ምንም አይነት ስም የሌላቸው ወይም አርማ ወይም ደግሞ አይከን የሌላቸው አፖች ካያችሁ እነዚህ መረጃዎች ምንም መረጃ ሰራቂዎች ናቸው። እነሱ መረጃ ሰራቂዎች ናቸው። ራሳቸውን ደብቀው መረጃ እንዲሰርቁ ስለተደረጉ ወዲያውኑ አንኢንስቶል ወይም አጥፏቸው ማለት ነው። ከዚህ ላይ በደረጃ 2 ስናይ ደግሞ የዲቫይስ አድሚን ፍቃድን ማረጋገጥ። እሱን ደግሞ ለማድረግ አለብን። መጀመሪያ ሴቲንግ ውስጥ እንገባለን። ወደኋላ ልመለስና ተመልሰን ሴቲንግ ውስጥ እንግባ። ከዛም ሴቲንግ ውስጥ ከገባን በኋላ እንትን ውስጥ ሴኩሪቲ የሚላል ፓስወርድ ኤንድ ሴኩሪቲ፣ እቺ የቁልፍ ምልክቷ ማለት ነው። ፓስወርድ ኤንድ ሴኩሪቲ የሚላል እሱን እንጫናለን። ከዛን ወደ ታች ያለው ሞር ሴኩሪቲ ሴቲንግ የሚላል እሱን እንጫናለን አንዴ። ከዛን ዲቫይስ አድሚን አፕ የሚለውን እንነካለን። ዲቫይስ አድሚን አፕ እሱን ስንነካ አሁን ለምሳሌ እኔ ስልክ ላይ እንደምታዩት አላርሚ እና ፋይንድ ሀብ የሚሉ አፖች አሉ። እነዚህ የታወቁ አፖች ናቸው። ነገር ግን እዚህ ዝርዝር ውስጥ የማታውቁት አፕ ካለን ኦን ከሆነ የአፕ ስልካችሁን ሙሉ በሙሉ እየተቆጣጠረው ነው ማለት ነው። ወዲያውኑ ኦፍ ማድረግ አለባችሁ ማለት ነው። ስለዚህ በደረጃ 3 ደግሞ ስንመለከት ባትሪና ዳታን መከታተል። መጀመሪያ ስልካችሁ ባልተለመደ ሁኔታ ባትሪ ቶሎ የሚጨርስ ከሆነ ወይም ያላችሁት የኢንተርኔት ዳታ የሚበላ ከሆነ በስተጀርባ የሚሰራ ሰላይ አፕ አለ ማለት ነው። ይህንን ለማወቅ ደግሞ ምን ታደርጋላችሁ? ወደ ሴቲንግ እንሄዳለን። ተመልሰን እንውጣና ሴቲንግ ውስጥ እንገባለን። ከዛም ባትሪ ውስጥ እንገባለን። ባትሪ ውስጥ ገብተን ወደ ታች ወረድ ስንል ባትሪ ውስጥ ገብታችሁ ከዛ የማታውቁት አፕ ከፍተኛ ባትሪ እየተጠቀመ ከሆነ ከዚህ ውስጥ የማይታወቅ ከፍተኛ የሆነ ከፍተኛ ባትሪ እየተጠቀመ ከሆነ ያ ሰላይ ሊሆን ስለሚችል ማጥፋት ይኖርባችኋል ማለት ነው። ከዚህ ላይ ለደህንነታችሁ ሁልጊዜ አፖችን ከጉግል ፕሌይ ስቶር ውጪ በሊንክ ባታወርዱ ይመራል። የዛሬው መረጃ ከጠቀማችሁ ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት ተጨማሪ የቴክኖሎጂ መረጃዎች እንዲደርሳችሁ ሰብስክራይብ በማድረግ የመላቲው ቤተሰብ ይሁኑ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው። አመሰግናለሁ።